ሰላም እንዴት ናችሁ? ነዋይ ነኝ። ትምህርት ጨርሳችሁ እጃችሁ ጋር ምንም ብር ሳይኖር ነገር ግን ምን ልስራ እያሉ መጨነቅ ትልቅ ዲፕሬሽን ውስጥ እንደሚከት ይህን ስሜት ስላለፍኩበት እረዳችኋለሁ። ስለዚህ ይሄ ቪዲዮ እናንተን ይመለከታል ማለት ነው። ያንን በማሰብ ዩቲዩብ ላይ ለዛም ነው የቴሌቪዥን ጥገና ከዜሮ ጀምሮ ቤታችሁ ናችሁ እንድትማሩ ዩቲዩብ ላይ ቻሌንጅ የጀመርኩ። እንዲሁም ደግሞ የማጠቢያ ማሽን ጥገናም በ1000 ብር ብቻ እንዴት ወደ ስራው መቀላቀል እንደምትችሉ ጋይድ የሚያደርግ ቪዲዮ እሱንም ቻሌንጅ ጀምሬያለሁ። ሌላ እንደ አማራጭ እንዲሆናችሁ ደግሞ ልክ እንደዚህ ቲሸርቶችን ፕሪንት እያደረጋችሁ ወደ ፕሪንቲንግ ስራ መቀላቀል የምትፈልጉ ከሆነ ከእያንዳንዱ የእቃው ሂሳብና የእቃው ዋጋና ከያሰራሩ ሙሉ ቱቶሪያል እሱንም ቻሌንጅ ይጀምራለሁ ማለት ነው በቅርቡ። ስለዚህ ዩቲዩብ ጋር እየገባችሁ የፈለጋችሁትን ፕሮፌሽን መርጣችሁ ራሳችሁን አፕግሬድ አድርጉና ቀጥታ ወደ ስራ ግቡ ማለት ነው። ይሄ ልፋቴ የሆነ ቀን ግብ እንደሚመታልኝ ተስፋ አድርጋለሁ። እናንተ ቢያንስ ይሄ ብዙ ነገር ሳፖርት ሊያደርጋችሁ ይችላል ብዬ ገምታለሁ። ግቡና ቪዲዮዎችን ተከታተሉ፣ ተቀላቀሉን ማለት ነው።